አንድ ቀን አለ በህይወታችሁ ወሳኝ የምትሉት ቀን። በዛ ወሳኝ ቀን በጣም ወሳኝ የምትሏቸው ሰዎች መከራችሁ ለመጋራት ሳይሆን መከራ በእናንተ ላይ ለመጨመር የሚመጡበት አንድ ቀን አለ። አንድ ቀን አለ የተረጋገጠና እርግጥ የሆነ የህይወት አኗኗር የሌላችሁ ወንዱ ይሁን ሴቱ ይሁን የህይወታችሁን መልኩን እንኳን የማታውቁት ባልተብራራ ግልጥ ባልሆነ ድፍን ባለ አኗኗር ውስጥ ሆናችሁ ያላችሁ። ሁለተኛ ወዳጆቻችሁ፣ ዘመዶቻችሁ፣ ጓደኞቻችሁ የተለወጡባችሁ ከፍጹም ወዳጅነት ወደ ፍጹም ጠላትነት የተቀየሩባችሁ አለ። እንዲህ አይነት ጊዜ እግዚአብሔር ማንን እንደጣለ አንተን ይጥላል፣ ማንን እንደተወ አንተን ይተዋል፣ ማንን አሳልፎ እንደሰጠ አንተን አሳልፎ ይሰጣል። አይዞ የአባቶች አምላክ እግዚአብሔር ካንተ ጋር አለ። የልጅነት አምላክ ኪዳን የገባልህ ጌታ፣ የቀባ ጌታ፣ የጠራ ጌታ። ሰዎች ሊተው ይችላሉ፣ ጓደኛ ፊቱን ሊያዞር ይችላል፣ ወዳጆች ጠላቶች ሊሆኑ ይችላሉ፣ የነበረው ነገር ሊጠፋ ይችላል። አንኮንዲሽናል የሆነ ፍቅር ያለው የማይለዋወጥ የሚወድ የሚሸከም